ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ሰላም ፈላጊ ነን ማለት ራሳችንን የመከላከል ፍላጎት የለንም ማለት አይደለም ሲል የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ መግለጻቸውን፣ ፓርላማው የአገራዊ ምክክር ኮሚሽንን አስቸኳይ ስብሰባ እንደጠራ መሰማቱ፣ የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን ለጠቅላይ ሚኒስትር ዶክተር አብይ አህመድ የመኪና ስጦታ በመስጠት እስራኤል ለሶማሊላንድ እውቅና መስጠቷ ሶማሊላንድንም ሆነ የአፍሪካ ቀንድን አይጠቅምም ሲሉ መናገራቸው፣ ጠቅላይ ሚኒስትር ዶክተር አብይ አህመድ በአንዳንድ ወሳኝ ጉዳዮች ላይ ከፕሬዝዳንት ኤርዶጋን ጋር ተግባብተናል ሲሉ መናገራቸውን፣ በሪዮ ኦሎምፒክ የማራቶን ውድድር ላይ ባሳየው ተቃውሞና በስፖርታዊ ድሎቹ የሚታወቀው አትሌት ፈይሳ ሌሊሳ ከትናንት በስቲያ ምሽት በአዲስ አበባ ከባድ የትራፊክ አደጋ አድርሶና ከጸጥታ አካላት ጋር በተፈጠረው ግጭት ከአካባቢ እንደተሰወረ መነገሩ አነጋጋሪ ሆኖ መቀጠሉን፣ ኦነግ በአገሪቱ ከመቼውም ጊዜ በላይ የጦርነት ደመና አንዣቧል ሲል በወቅታዊ አገራዊ ጉዳይ ዙሪያ ባወጣው መግለጫ ስጋቱን መግለጹን፣ የተባበሩት አረብ ኤሚሬቶች መሪ መሐመድ ቢን ዛይድ አል ናህያን በጽኑ ታመው ሆስፒታል እንደገቡ መታወቁ፣ በኢትዮጵያና ኤርትራ ድንበር ላይ የነገሰውን ወታደራዊ ውጥረት አስመልክቶ የተሰማውን አዲስ መረጃ በተመለከተ፣ እንዲሁም በምጽዋ ከተማ የፈንቅል ኦፕሬሽን መታሰቢያ በዓል እየተከበረ ባለበት ሰዓት በስዕል አውደ ርዕይ ላይ የቀረበውን አነጋጋሪ ምስል አስመልክቶና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በኢትዮጵያና ኤርትራ ድንበር ላይ ወታደራዊ ውጥረት ነግሶ ውሏል። ባለፉት ጥቂት ሳምንታት በኢትዮጵያና በኤርትራ መካከል ያለው ዲፕሎማሲያዊ ግንኙነት እየሻከረ መጥቶ አሁን ላይ ወደ ወታደራዊ ፍጥጫ መሸጋገሩ በአፍሪካ ቀንድ ላይ ከፍተኛ የጦርነት ስጋት ደቅኗል። በተለይም ባለፉት ጥቂት ቀናት የሁለቱም ሀገራት ጦር ወደ ድንበር አካባቢዎች መጠጋታቸውና የከባድ መሳሪያዎች እንቅስቃሴ መጨመሩ ተሰምቷል። የተለያዩ መረጃዎች እንደሚያመለክቱት የኢትዮጵያ መከላከያ ሰራዊት ታንኮችንና የረዥም ርቀት ተኳሽ መሳሪያዎችን ጨምሮ ወደ ሰሜኑ የአገሪቱ ክፍል በተለይም ወደ ኤርትራ ድንበር በሚያመሩ አቅጣጫዎች ሰፊ እንቅስቃሴ እየተደረገ ይገኛል። በተመሳሳይ መልኩ የኤርትራ ጦር በድንበር አካባቢዎች ያለውን የሰው ኃይል ቁጥር እየጨመረ መሆኑና የመከላከያ ምሽጎችን እያጠናከረ መሆኑ ተመልክቷል። ለዚህ አዲስ ውጥረት ማዕበል ዋና ተጠቃሽ ምክንያቶችም አንደኛ የኢትዮጵያ መንግስት የባህር በር የማግኘት ፍላጎቱን በይፋ መግለጹን ተከትሎ ኤርትራ ይህንን እንደ ሉዓላዊነት ስጋት መመልከቷ፣ ሁለተኛ በሁለቱም ሀገራት ባለስልጣናት መካከል የሚደረገው የቃላት ልውውጥ እየጠነከረ መምጣቱ፣ በተለይም የኢትዮጵያ የውጭ ጉዳይ ሚኒስትር ኤርትራ የኢትዮጵያ ሉዓላዊ ግዛት ይዛለች በሚል ጦሯን እንድታስወጣ በቅርቡ በደብዳቤ መጠየቁ ይታወሳል። ሶስተኛ ኢትዮጵያ ኤርትራን የሀገር ውስጥ ታጣቂዎች ማለትም እንደ ፋኖ ያሉ አካላትን ትደግፋለች ስትል ስትከስ፣ ኤርትራ በበኩሏ ኢትዮጵያ ወረራ ለመፈጸም ሰበብ እየፈለገች ነው የሚል ምላሽ መስጠቷ አይዘነጋም። የአካባቢውና የዓለም አቀፍ ማህበረሰብ ስጋትም የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ በቅርቡ በሰጡት መግለጫ በሁለቱ ሀገራት መካከል ያለው ውጥረት አደገኛ ደረጃ ላይ መድረሱን ገልጸው ሁለቱም ወገኖች ከጦርነት ቀስቃሽ ድርጊቶች እንዲታቀቡ አሳስበዋል። ጦርነት የሚቀሰቀስ ከሆነ ቀድሞውኑ በግጭትና በድርቅ የተጎዳው የአፍሪካ ቀንድ ቀውስ ይበልጥ እንደሚባባስ ይታመናልም ተብሏል። ምንም እንኳን እስካሁን ይፋዊ የተኩስ ልውውጥ ባይጀመርም የሁለቱም ሀገራት ጦር ለውጊያ ዝግጁ በሆነ ሁኔታ በድንበር ላይ መገኘቱ ሁኔታውን በማንኛውም ሰዓት ሊፈነዳ የሚችል ፈንጂ አድርጎታል። የዲፕሎማሲ ጥረቶች ካልተጠናከሩ በስተቀር አካባቢው ወደ ሌላ መጠነ ሰፊ ጦርነት የማምራት እድሉም ሰፊ ነው ተብሏል። ይህ በእንዲህ እንዳለ በምጽዋ ከተማ የፈንቅል ኦፕሬሽን መታሰቢያ በዓል እየተከበረ ባለበት ሰዓት በስዕል አውደ ርዕይ ላይ የቀረበ አንድ ምስል አነጋጋሪ ሆኗል። በምስሉ ላይ አንድ ወጣት የኢትዮጵያን ባንዲራና የተለያዩ መሪዎችን ፎቶ እየረገጠ የሚታይ ሲሆን የተጠቀሱት መሪዎች ውስጥ ኃይለ ሥላሴ፣ መንግስቱ ኃይለማርያምና የወቅቱ ጠቅላይ ሚኒስትር ዶክተር አብይ አህመድ ይገኙበታል። ምስሉ በኤርትራ መንግስት ድረገጽ ላይ መታተሙ ተጨማሪ ውይይት አስነስተዋል። ክስተቱ በማህበራዊ ሚዲያ ላይ ሰፊ እርምጃና አስተያየት እየተሰጠበት ነው። ታሪካዊ ቅድመ አቀራረብ እንደሚያሳየው በቤኒቶ ሙሶሊኒ ወረራ ዘመን በሮም በተፈጠረ ተመሳሳይ ድርጊት በወቅቱ ከፍተኛ ክርክር እንደነበረም ተገልጿል። በዚያን ጊዜ 21 ዓመቱ ዘርአይ ደረስ በአደባባዩ ላይ የተፈጸመውን ስድብ በመቃወም የፈጸመው እርምጃ በታሪክ ተመዝግቦለታል። በሌላ መረጃ ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ የሙስሊሞችን ረመዳን
ጾም በማስመልከት ትናንት በአረብኛ ቋንቋ በጽሁፍ ባስተላለፉት መልእክት ኢትዮጵያ ግዛት የማስፋፋትና የሌሎች ሀገራትን መሬት የመውረር ፍላጎት እንደሌላት ገልጸዋል። አብይ ኢትዮጵያ የጎረቤቶቿን ደህንነት አደጋ ላይ እንደማትጥል በዚሁ መልእክታቸው ላይ ገልጸዋል። ኢትዮጵያ የውሃ ሀብቷን ተጠቅማ ለመልማት ያላት ፍላጎት የሌሎችን ሀገራት ድርሻ በምንም መልኩ የመቀነስ ፍላጎት አይደለም ያሉት አብይ አባይ ወንዝ ከግጭት ይልቅ የትብብር ድልድይ መሆን እንደሚችልና ሁሉም የተፋሰሱ ሀገራት ከወንዙ በፍትሐዊነት እኩልነት መጠቀም እንዳለባቸው አጽንኦት ሰጥተዋል። ኢትዮጵያ የምትገኝበትን ቀጠና የምትመለከት በውህደት መነጽር እንጂ በግዛት መስፋፋት እንዳልሆነና የባህር በር የማግኘት ጥያቄዋ የጎረቤቶቿን ሉዓላዊነት እንደማይጋፋና የሌሎችን ጥቅም እንደማይጎዳም ዶክተር አብይ አህመድ አንስተዋል። በሌላ መረጃ ደግሞ ኦነግ በአገሪቱ ከመቼውም ጊዜ በላይ የጦርነት ደመና አንዣቧል ሲል በወቅታዊ አገራዊ ጉዳይ ዙሪያ ትናንት ባወጣው መግለጫ ስጋቱን ገልጿል። ኦነግ ከዚህ በፊት እየመጣ ነው እንዳሉ ጥፋት መንግስት አጽንኦት ሰጥቶ በመመልከትና ችግሮችን ከኃይል ይልቅ እውነተኛ የሆነ ፖለቲካዊ ውይይት ከባለድርሻ አካላት ጋር በማድረግ አገሪቷን ከጥፋት ሊታደጋት ይገባል ሲል ጥሪ አቅርቧል። በአፍሪካ ቀንድ አካባቢ ይስተዋላል ያለው የጦርነት አደጋ በእጅጉ እንዳሳሰበው የጠቀሰው ኦነግ የአገሪቱና የህዝቦቿ የደህንነት ሁኔታም ከዕለት ዕለት ፈተና ውስጥ እየገባ ይገኛል ሲል ገልጿል። ዓለም አቀፉ ማህበረሰብ፣ የሰብአዊ መብት ተሟጋች ድርጅቶች፣ የውጭ ኤምባሲዎች፣ ዲፕሎማቶች እንዲሁም የፖለቲካ ሰዎች በአገሪቱ የተከሰተው ውጥረት በሰላማዊ መንገድ ብቻ የሚፈታበትን መንገድ እንዲያፈላልጉ ኦነግ በዚሁ መግለጫው ጠይቋል። ይህ በእንዲህ እንዳለም የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን ለይፋዊ ጉብኝት አዲስ አበባ መግባታቸውን ተከትሎ ጠቅላይ ሚኒስትር ዶክተር አብይ አህመድ ፕሬዝዳንት ኤርዶጋንን ወደ ምድረ ቀደምቱ ሀገር ኢትዮጵያ እንኳን በደህና መጡ በማለት በማህበራዊ ትስስር ገጻቸው መልእክታቸውን አስተላልፈዋል። የሁለትዮሽ ይፋዊ ስራ ጉብኝት ልውውጦች በሁለቱ ሀገራት መካከል ያለውን ጥልቅ የአጋርነት ጥንካሬ እንደሚያንጸባርቅ አብይ በመልእክታቸው ላይ አስፍረዋል። አብይ ከኤርዶጋን ጋር የሚኖራቸው ውይይት በሁለቱ ጥንታዊ ሀገራት መካከል ያለውን ትብብር ይበልጥ የሚያጠናክርና ዘላቂ ትስስርን የሚያረጋግጥ ውጤታማ ውይይት እንዲሆን ምኞታቸውንም ገልጸዋል። ፕሬዚዳንት ኤርዶጋን ሰኞና ማክሰኞ ኢትዮጵያና የተባበሩት አረብ ኤሚሬቶችን በተከታታይ ለመጎብኘት አቅደው የነበረ ሲሆን የኤሚሬቱ ፕሬዚዳንት ሼክ መሐመድ ቢን ዛይድ የጤና እክል እንዳጋጠማቸው ሪፖርቶች መውጣታቸውን ተከትሎ የአቡዳቢ ጉብኝታቸውን ለሌላ ጊዜ አራዝመዋል። ይህ በእንዲህ እንዳለም የተባበሩት አረብ ኤሚሬቶች መሪ መሐመድ ቢን ዛይድ አልናህያን በጽኑ ታመው ሆስፒታል መግባታቸው ተሰምተዋል። ሆርን ፍሪኩዌንሲ ከአቡዳቢ የመረጃ ምንጮች አገኘሁት ባለው መረጃ መሰረት ቢን ዛይድ ሳይመረዙ እንዳልቀሩ ለማወቅ ተችሏል ብለዋል። የቱርኩ መሪ ረሲፕ ጣይብ ኤርዶጋን በአቡዳቢ ላይ አድርጎት የነበረው ጉብኝት በቢን ዛይድ መታመም ምክንያት መሰረዙን የሀገሪቱ ሚዲያዎች እየዘገቡት ሲሆን በርካታ ሚዲያዎች ደግሞ ሞተዋል ሲሉ እየዘገቡት ይገኛሉ። በጉዳዩ ዙሪያ ከአቡዳቢ እስካሁን ድረስ የተሰጠ መግለጫ የለም። የቱርኩ ፕሬዚዳንት ረሲፕ ጣይብ ኤርዶጋንን በአዲስ አበባ እስራኤል ለሶማሊላንድ እውቅና መስጠቷ ሶማሊላንድንም ሆነ የአፍሪካ ቀንድን አይጠቅምም ሲሉ ተናግረዋል። የቱርኩ ፕሬዚዳንት ከዶክተር አብይ ጋር በሰጡት መግለጫ ቀጠናዊ ጉዳይን አንስተው አጽንኦት ሰጥተው ተናግረዋል። ቀጠናው ተጨማሪ ግጭቶችን ማስተናገድ እንደሌለበት ያሳስቡት ኤርዶጋን የአፍሪካ ቀንድ የውጭ ኃይሎች የትግል አውድማ መሆን የለበትም፣ የቀጠናው ሀገራት ችግሮቻቸውን በራሳቸው መፍታት አለባቸው ብለን እናምናለን ሲሉም ተናግረዋል። በቅርቡ በኢትዮጵያና በሶማሊያ መካከል የተፈጠረውን ውጥረት ለማለዘብ የቱርክ የሽምግልና ጥረትን አንስተው ሁለቱም ወገኖች በዚህ ሂደት ላሳዩት አቋም ምስጋና አቅርበዋል። ፕሬዚዳንት ኤርዶጋን በመግለጫው የኢኮኖሚ ጉዳይ አንስተዋል። በአሁኑ ሰዓት ከ200 በላይ የቱርክ ኩባንያዎች በኢትዮጵያ ውስጥ በ2.5 ቢሊዮን ዶላር የሚገመት ኢንቨስትመንት እያንቀሳቀሱ እንደሚገኙና ለ20 ሺህ ኢትዮጵያውያን የስራ ዕድል መፍጠራቸውን ተናግረዋል። የንግድ ልውውጣችንን ከ1 ቢሊዮን ዶላር በላይ ለማድረስ በሁሉም መስክ ስራዎቻችንን እናሰፋለን ያሉ ሲሆን ትብብሩ በባቡር፣ በትራንስፖርት መሰረተ ልማት፣ በፋብሪካዎች፣ በቱሪዝምና በኃይል ማስተላለፊያ መስመሮች ላይ ተጠናክሮ እንደሚቀጥልም አረጋግጠዋል። ኢትዮጵያ በእስልምና ውስጥ ያላትን ከፍተኛ ቦታ የጠቀሱት ፕሬዚዳንቱ የአልነጃሽን መስጂድ እድሳትን በማንሳት ከኢትዮጵያ ጋር ያለውን ጥንታዊ የባህልና የኢኮኖሚ ትስስር ይበልጥ ለማጠናከርም ቃል ገብተዋል። በኢትዮጵያ ስለተደረገላቸው የሞቀ አቀባበል ያመሰገኑት ፕሬዚዳንት ኤርዶጋን ለጠቅላይ ሚኒስትር ዶክተር አብይ አህመድ የቱርክ ሀገር በቀል ምርት የሆነውን በቱርክ
የተሰራውን ቶግ የተሰኘ ዘመናዊ የኤሌክትሪክ መኪና በስጦታ አበርክተዋል። ፕሬዚዳንቱ ምሽቱን በተዘጋጀ ይፋዊ የእራት ግብዣ ላይም ታድመዋል። በሌላ መረጃ ደግሞ ሰላም ፈላጊ ነን ማለት ግን ራሳችንን የመከላከል ፍላጎት የለንም ማለት አይደለም ሲሉ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ተናግረዋል። በምርጫ ቦርድ የተሰረዘው ህወሓት የተመሰረተበት 51ኛ ዓመት በዓል ምክንያት በማድረግ የካቲት 10 ቀን 2018 ዓ.ም ምሽት በመቀሌ ከተማ በሚገኘው የሰማዕታት መታሰቢያ ሐውልት ስር የአበባ ጉንጉን የማስቀመጥና የሻማ ማብራት ስነ ስርዓት ተከናውነዋል። በዚሁ መርሃ ግብር ላይ የተገኙት የጊዜያዊ አስተዳደሩ ፕሬዚዳንት ሌተናል ጄኔራል ታደሰ ወረደና የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በትግራይ ወቅታዊ ሁኔታ ዙሪያ ሲናገሩ ተደምጠዋል። የጊዜያዊ አስተዳደሩ ፕሬዚዳንት ሌተናል ጄኔራል ታደሰ ወረደ በትግራይ ህዝብ ላይ የደረሰውን የጦርነት ጠባሳ በማስታወስ ንግግራቸውን የጀመሩ ሲሆን ቀሪ ጥያቄዎች በሰላም እንዲፈቱ ያላቸውን ጽኑ ፍላጎት ገልጸዋል። ተፈናቃዮችን መመለስና የትግራይን ግዛታዊ አንድነት ማረጋገጥ ህጋዊ፣ ፍትሐዊና ብሔራዊ የትግራይ ህዝብ ጥያቄዎች ናቸው ብለዋል። እነዚህን ጥያቄዎች በፖለቲካዊ ውይይት ለመፍታት አስተዳደራቸው የሚችለውን ሁሉ እንደሚያደርግም ተናግረዋል። ባለፈው ጦርነት ከባድ ውድመት ደርሶብናል ያሉት ፕሬዚዳንቱ ተጨማሪ መስዋዕትነትንና የአካል ጉዳት ሳይከተል ለቀሪ ጥያቄዎች መፍትሄ እንዲመጣ እንደሚሰሩም ገልጸዋል። ሰላም ፈላጊነታቸው ድክመት እንዳልሆነ ሲያስረዱም ሰላም ፈላጊ ነን ማለት ግን ራሳችንን የመከላከል ፍላጎት የለንም ማለት አይደለም ብለዋል። የሚቻለንን ሁሉ ሰርተን ጦርነትን በማስቀረት የተረበሸውን ህዝባችንን እንዲረጋጋ እንሰራለን ሲሉም ተደምጠዋል። በሌላ በኩል የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በፌዴራል መንግስቱ ላይ ጥብቅ የትችትና የክስ መልእክት ሰንዝረዋል። የፕሪቶሪያዊ ሰላም ስምምነት ከተፈረመ 3 ዓመታት ቢያልፉም ስምምነቱ በተሟላ መልኩ ባለመተግበሩ ህዝቡ አሁንም በመከራ ውስጥ ይገኛል ሲሉ ገልጸዋል። የፌዴራል መንግስት የሰላም ስምምነቱን በመጣስ በትግራይ ላይ ተኩስ ከፍቷል የሚል ክስም አሰምተዋል። በትግራይ ላይ የአንዣበበው አደጋ በውይይት የማይፈታ ከሆነ የትግራይ ህዝብ ህልውናውን ለማስቀጠል ወረራን የመመከትና ራሱን የመከላከል ግዴታ ውስጥ ይገባል ሲሉም ተደምጠዋል። የሁለቱ መሪዎች ንግግር በትግራይ ክልልና በፌዴራል መንግስት መካከል ያለው ግንኙነት ዳግም ወደ ውጥረት እያመራ መሆኑን በግልጽ እንደሚጠቁምም ተነግሯል። ወደ ቀጣዩ መረጃችን ስናልፍ በሪዮ ኦሎምፒክ የማራቶን ውድድር ላይ ባሳየው ተቃውሞና በስፖርታዊ ድሎቹ የሚታወቀው አትሌት ፈይሳ ሌሊሳ ከትናንት በስቲያ ምሽት በአዲስ አበባ ከባድ የትራፊክ አደጋ አደርሶና ከጸጥታ አካላት ጋር በፈጠረው ግጭት ከአካባቢው እንደተሰወረ ተገልጿል። በተለያዩ የማህበራዊ ትስስር ገጾችም አነጋጋሪ ሆኖ ቀጥሏል። ዘሀበሻ ከዓይን እማኞችና ከተለያዩ የፖሊስ ምንጮች አገኘሁት ባለው መረጃ መሰረት ክስተቱ የተፈጠረው በንፋስ ስልክ ላፍቶ ክፍለ ከተማ አትሌቱ ቪኤት መኪናውን እያሽከረከረ ባለበት ሰዓት ነው። አትሌቱ ከሌላ መኪና ጋር በመጋጨቱ በሌላኛው መኪና ላይ ከፍተኛ የንብረት ጉዳት እየደረሰ ሲሆን በመኪና ውስጥ የነበሩ 2 ወጣቶች ላይም የአካል ጉዳት ደርሶባቸዋል። አደጋው እንደተከሰተ የአካባቢው ነዋሪዎችና የጸጥታ አካላት እርዳታ ለመጠየቅና ጉዳዩን ለማጣራት በስፍራው ተገኝተው ነበር። የጸጥታ አካላት የተጎዱት ወጣቶች ወደ ሕክምና፣ አትሌቱ ደግሞ ወደ ፖሊስ ጣቢያ እንዲያመሩ ጥያቄ ቢቀርቡለትም አትሌቱ ግን ከጠበቁት በተቃራኒ ምላሽ መስጠቱ ተነግሯል። በስፍራው የነበሩ ምንጮች እንደገለጹት ፈይሳ በፍጥነት ወደ መኪናው በማምራት የጦር መሳሪያ በማውጣት ማን እንደሆንኩ አታውቁኝም በሚል ዛቻ በጸጥታ ኃይሎች ላይ ሲሰነዝር እንደነበር ተገልጿል። በመጨረሻም ወደ መኪናው በመግባት ከአካባቢው በከፍተኛ ፍጥነት እንደተሰወረ ዘሀበሻ ዘግቧል። ወደ መጨረሻው መረጃችን ስናልፍ ፓርላማው የአገራዊ ምክክር ኮሚሽንን አስቸኳይ ስብሰባ ጠርቷል። የህዝብ ተወካዮች ምክር ቤት የሀገራዊ ምክክር ኮሚሽን የእስካሁን የስራ አፈጻጸም ሪፖርት ላይ ለመወያየት አስቸኳይ ስብሰባ ጠርቷል። የተራዘመው የኮሚሽኑ የስራ ጊዜ በመጠናቀቅ እንደሚራዘምም ይጠበቃል ነው የተባለው። ምክር ቤቱ ለየካቲት 11 ቀን 2018 ዓ.ም በጠራው አስቸኳይ ስብሰባ ከዚህ ቀደም ለ1 ዓመት ተራዝሞ የነበረውን የሀገራዊ ምክክር ኮሚሽን የስራ ጊዜ ኮሚሽኑ ስራውን ባለማጠናቀቁ ምክንያት በድጋሚ እንደሚያራዝም ይጠበቃልም ተብሏል።